በጣም ብዙ ሺህ አጋንንት በቅዱስ ኡራኤል ሰይፍ እዚህ ከባህሩ ላይ ታጭደው አልቀዋል ይላል። ድንግል ማርያምን የያዙ ሰዎች ደግሞ ወደ ክርስቶስ ደስታ ይደርሳሉ። እና እመቤታችን ሐዘንን ታርቃለች። ለቸገረው ሁሉ ሐዘን የምታርቅ እናት ናት። እኛ ጳጳስ እየሾምን እየላክንላቸው የእመቤታችንን ፍቅር ግን የኢትዮጵያውያንን ያህል የያዘ የለም ብለው ጽፈዋል። በግንቧ ቁማችሁ ተነጋገሩ አለ። ሀብት በረከት ይገኛል ለጽዮን ላይ ብላችሁ ልባችሁን በጽዮን ላይ ጣሉባት። ማን ነው እንደዚህ ያለ? መጽሐፍ ቅዱስ ጣሉባት። በጽዮን በግንቧ አውግቶ የሚቀር የለም። አልሰማችኋትም እንዴ? የሳሙኤል እናት ሐና ምሰሶ ጠጋ ብላ ንግርግር 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 ነው ያለች። አንደኛ ሳሙኤል ማመን ማለት ምን ማለት ነው? ሲቸግረን ሰላም ለኪ ማለት። እንዲሁም እመቤታችን ደስ ትለናለች፣ ግን ብዙ እምነት የለንም። ችግሩ እሱ ነው። ብዙ እምነት የለንም። እምነት ካለን ግን እኔ የምነግራችሁ እምነታችን ግን ወዴት ነው ያለ? እንዴ ሞክሩ ታዘኝም። አሁን ዝም ብሎ አሁን ሰው እስኪ አሁን ጎረቤት ተሰብስባችሁ እየተጫወታችሁ አንድ ልጅ ደርሶ አይኑ ፍጥጥ ቢል ምንድን ነው የምታደርጉት? የጽዮን ልጆች የተባልን እኛ ክርስቲያኖች ነን። ጽዮን የተባለችው ሶስት ትርጉም ነው ያለው። አንደኛው ጽዮን የተባለች ቤተ ክርስቲያን፣ ሁለተኛ ጽዮን የምትባለው ድንግል ማርያም፣ ሶስተኛ መንግስተ ሰማያት ናቸው። በሐዲስ ኪዳን ሲተረጎም ማለት ነው። በታቦተ ጽዮን ላይ 10ሩን ሕግ እንደጻፈ ቃል እንደጻፈ በድንግል ማርያም ደግሞ ቃል ወይም እግዚአብሔር ቃል በማህፀኗ አድሯል። ሙሴን በታቦቱ መክደኛ ላይ ሆኖ የኃጢአት ይቅርታ እግዚአብሔር ይሰጥ እንደነበር ጌታችን ኢየሱስ ክርስቶስ መክደኛ የተባለ የታቦቱ መክደኛ የተባለ የድንግል ማርያም ድንግልና ነው። በሷ በድንግልናዋ ተወልዶ ለዓለም የኃጢአት ይቅርታን ሰጥቷል። ለተማጸነባት ሁሉም ይቅርታን ይሰጣል። እዚያ ከጽላቱ ውስጥ አካላዊ ቃል እንደተቀረጸ ቃል ሥጋ ሆነ። ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ ጽላት ድንግል ማርያም ናት። እዚያ ላይ የተጻፈው ቃል አካላዊ ቃል ከድንግል ማርያም ሥጋ ለብሶ ሰው መሆኑ ነው። እስራኤል እግዚአብሔር ታቦተ ጽዮንን ለሙሴ ሲሰጥ እስራኤል ደመናውን ሰምተው ጉሙን አይተው ደንግጠው ነበረ። እምደብረ ሲና ወፃ ድንጋጼ ወሃውክ ላይለ አይሁድ ወምኔኪ ወፃ ድንጋጼ ወሃውክ ላይለ ሄሮድስ ወሰራዊቲሁ ወላይለ ዲያብሎስ ወአጋንንቲሁ ርኩሳን። በደብረ ሲና ወደ አይሁድ ድንጋጤ ወጣ። እግዚአብሔር ታቦት ሲጠት አንቺ ታቦት ነሽ፣ ካንቺ ደግሞ በዲያብሎስ ላይና በሄሮድስ ላይ አንቺ አምላክን ስትወልጅ ድንጋጤ ወጣ። ከደብረ ሲና እሳት እምደብረ ሲና ወፃ ጊሜ ወጢስ ጽልመት ወነፋስ። ከደብረ ሲና እሳትና ጉም ወጣ። ወምኔኪ ወፃ አምላክ ወሰብ፣ ካንቺ ደግሞ አምላክ ሰው ሆኖ ተወለደ ብሎ ቅዱስ ኤፍሬም ያመሰግናታል እመቤታችንን። አንቺ ታቦታችን ነሽ። ደብረ ሲና ላይ እሳትና ጢስ ወጣ፣ ካንቺ ደግሞ አምላክ ሰው ሆኖ ተወለደ። በደብረ ሲና አይሁድ ደነገጡ። በደብረ ሲና ተራራ ነው የሰጣቸው። ባንቺ ደግሞ ዲያብሎስ ደነገጠ፣ ሄሮድስ ደነገጠ፣ ሰራዊቱ ደነገጡ ብሎ ይነገራል። በዚች በታቦተ ጽዮን ወንዝ ዮርዳኖስ እንደተሸከሙ በድንግል ማርያም አምላክን መውለድ ጥምቀት አግኝተናል። ታቦተ ጽዮንን ይዘው መና እንደወረደላቸው በእውነተኛይቱ ታቦት በእመቤታችን በድንግል ማርያም የሕይወት እንጀራ ኢየሱስ ክርስቶስን አግኝተናል። በዚች በታቦተ ጽዮን ምክንያት መንገድ ሲሄዱ ውሃ እንደፈለቀላቸው በድንግል ማርያም ማህፀን ለኛ የሕይወት ውሃ ክርስቶስ በነጻ ተሰጥቶን እድፋችን እንድንታጠብ ጥማችን እንድንቆርጥ ድርቅናችን አርቆ በሃይማኖት እንድንለመልም አድርጎናል። ይቺ ታቦተ ጽዮን ተሰዳ ዳጎንን እንደቀጠቀጠችው ቃሉ የእግዚአብሔር ቃል ስለተጻፈባት ዳጎንን እንደቀጠቀጠችው ሁሉ ድንግል ማርያም ደግሞ እውነተኛውን ቃል ልጇን አዝላ ዲያብሎስን ቀጥቅጣዋለች። በስደቷ 3 ዓመት ከ6 ወር ስትሰደድ በግብጽ የነበረውን ዲያብሎስ በዚህ በኢትዮጵያም የነበረውን አጋንንት እዚህ እኮ ጣና ቂርቆስ እኮ ስትመጡ እመቤታችን ተሰዳ ጣና ቂርቆስ ስትደርስ ምን እንደሆነ ታውቃላችሁ? በጣም ብዙ ሺህ አጋንንት በቅዱስ ኡራኤል ሰይፍ እዚህ ከባህሩ ላይ ታጭደው አልቀዋል ይላል። ጣና ቂርቆስን በላይ ሆናችሁ በሰማይ ሆናችሁ ፎቶ ብታነሱት ወደ ምዕራብ የዞረ ሰይፍ ነው የሚመስል ገዳሙ ራሱ እዩት። ለሌላ ቀን ሰይፍ ነው የሚመስል ወደ ምዕራብ የዞረ ሰይፍ። መያዣው እዚህ አካባቢ ነው የሰይፍ እዚህ ወደ ያሬድ አካባቢ፣ እዚህ ወደ ደንበዛ አካባቢ ደግሞ የሰይፉን ደረት ነው የሚመስል። ለምንድን ነው? አጋንንትን የሚያጭድ ገዳም ነው ይሄ። እውነቴን ነው የምነግራችሁ።
ምዕራብ ጨለማ አይደል? ጨለማ ደግሞ የማን ምሳሌ ነው? ያጋንንት ነው። እዚህ እመቤታችን ዳጎንን ታቦተ ጽዮን ስትሄድበት እንደተቀጠቀጠ ሁሉ ማንን ይዛለች በላይዋ? ቃል በሉ። ድንግል ማርያም እሳ ስትመጣ ማንን ይዛ ነው የምትመጣ? ቃል። ቃል ማን ነው? ልጇ ቃል። ታቦተ ጽዮን የእግዚአብሔርን ቃል ይዛ ስትሄድ ዳጎን እንክት ይላል። ድንግል ማርያምን ስንጠራት አካላዊ ቃልን ልጇን በሷ ላይ አድሮ ስለሚመጣ ዲያብሎስ ይቀጠቀጣል። እኛም በድንግል ማርያም ደስ ይለናል። እንዴት ተመልከቱ። ሕፃን ልጅ እናቱ ውሃ ዳበስ ስትመጣ ደስ እንደሚለው አላባጥኝ ግን እኔ ራሱ እትፌሳ በስዕልኪ በርእይ ወበተሳልሞ ይሄ ሕፃን ልጅ ሕፃኑ እናቱን ሲያይ ደስ እንደሚለው እኔም ያንቺን ስዕል እያየው ስሳለመው ደስ ይለኛል ይላል። አሁን እዚህ ያለችውን ስዕል ስታዩት ደስ አይላችሁም? ደስ ይለናል። ስለዚህ እናታችን ድንግል ማርያምን የያዘ ሰው በንጉሳችን በክርስቶስ ደስ ይለዋል። የጽዮን ልጆች በእግዚአብሔር ደስ እንደሚላቸው የታቦተ ጽዮን ልጆች፣ የድንግል ማርያም ልጆች ክርስቲያኖች ደግሞ በክርስቶስ ደስ ይለናል። ጽዮንን የያዙ በብሉይ ኪዳን እግዚአብሔር በአንድነቱ በሦስትነቱ ደስ ይላሉ። ድንግል ማርያምን የያዙ ሰዎች ደግሞ ወደ ክርስቶስ ደስታ ይደርሳሉ። እመቤታችን መርታ ከክርስቶስ ደስታ የምታደርስ ስለሆነች እረኞች የልደት ዕለት ደስ ሲላቸው ያደሩ በእውነተኛይቱ ጽዮን በድንግል ማርያም ናት እና እመቤታችን ሐዘንን ታርቃለች። ለቸገረው ሁሉ ሐዘን የምታርቅ እናት ናት። የአዳምን የአባቷን የሔዋንን የእናቷን ሐዘን የሻረች በቃና ዘገሊላ የሚያቀርቡት አጥተው ያዘኑ ሰዎችን ሐዘን የሻረች እመቤታችን ድንግል ማርያም ናት እና ደቂቀ ጽዮን ይታሰዩ በንጉሶሙ የድንግል ማርያም ልጆች በንጉሳቸው በክርስቶስ ደስ ይላቸዋል የሚል ነው የተማርነው። እስራኤል በታቦተ ጽዮን ደስ እንዳላቸው እኛ ደግሞ በእውነተኛይቱ ታቦት በድንግል ማርያም ምክንያት ወደ ክርስቶስ ደስታ ለመድረስ ያብቃን። ጽዮን የምታደርሳቸው ወደ ማን ደስታ ነው? ወደ እግዚአብሔር ደስታ የምታደርሳቸው። ድንግል ማርያም የምታደርሰን ወደ ማን ደስታ ነው? ወደ እግዚአብሔር ደስታ ነው። ክርስቶስ ለመደሰት የበቃ ነው በድንግል ማርያም ምክንያት ነው። ዳዊት ደስ ያለው እኮ ታቦተ ጽዮን ስለመጣችለት። ታቦተ ጽዮን ስትመጣ የታቦተ ሕይወትን ጽዮንን አሸናፊነት እያየ የማንን ኃያልነት ነው የሚያየው? የእግዚአብሔርን ኃያልነት። ድንግል ማርያምን ስናነሳም የእግዚአብሔርን ኃይል እናያለን። እና ኢትዮጵያውያን እውነት ልንገራችሁ፣ አንድ የግብፅ አባት መጽሐፍ ሲጽፉ ስለ እመቤታችን የጻፉትን መጽሐፍ እያነበብኩ ነውና ምን ይላል? የኢትዮጵያ ቤተክርስቲያን የግብፅ ቤተክርስቲያን ልጅ ናት። እንግዲህ 1600 ዓመት ያክል አብረውን የኖሩ እነሱ ናቸው ካህን ሲሾሙልን ጳጳስ ሲልኩልን የነበሩት። ግን እኛ ጳጳስ እየሾምን እየላክንላቸው የእመቤታችንን ፍቅር ግን የኢትዮጵያውያንን ያህል የያዘ የለም ብለው ጽፈዋል። የግብፃዊ ካህን ናቸው ጸሐፊ። ኢትዮጵያውያንን ያክል እመቤታችንን የያዘ የለም። ግን ምን እንጨምርበት? እምነት። እስኪ በሉ አቤት። እንዲሁም እመቤታችን ደስ ትለናለች፣ ግን ብዙ እምነት የለንም። ችግሩ እሱ ነው። ብዙ እምነት የለንም። እምነት ካለን ግን ድንግል ማርያምን ቅዱስ ዳዊት እንዲህ ብሎ ነበር። ምንድነው ያለም? እግትዋ ለጽዮን ወህቀፍዋ ወተናገሩ በውስተ ማይፈዲሃ ዳዩ ልበክሙ ውስተ ኃይላ። እናንተ እስራኤል ጽዮንን ክበቧት፣ ይኸው በዚህ ወተናገሩ በውስተ ማይፈዲሃ በግንቧ ቁማችሁ ተነጋገሩ አለ። ጽዮን የሚላት አንደኛ መቅደሲቱን ነው። በታቦተ ጽዮን ዙሪያ ቁሙና መዝሙር 47 ላይ ነው። እግትዋ ለጽዮን ጽዮንን ክበቧት፣ በዚህ በምሰሶው ሁናችሁ ተናገሩ አለና ዳዩ ልበክሙ ውስተ ኃይላ፣ ልባችሁን ደግሞ ኃይል በምታደርገው በጽናቷ ላይ አኑሩት አለ። ሀብት በረከት ይገኛል ለጽዮን ብላችሁ ልባችሁን በጽዮን ላይ ጣሉባት። ማን ነው እንደዚህ ያለ? መጽሐፍ ቅዱስ ጣሉባት። ከዚያ በኋላሳ ወትትካፈልዎ ለክበዲሃ፣ ሀብቷን ንብረቷን በረከቷን ትካፈላላችሁ። በጽዮን በግንቧ አውግቶ የሚቀር የለም። ጽዮን ላይ ከንፈሩን አንቀሳቅሶ፣ ጽዮን ላይ አልቅሶ፣ ጽዮን ላይ አንሾካሽኮ ለእግዚአብሔር ተናግሮ መልስ ሳያገኝ የሚቀር የለም። በረከቷን ትካፈላላችሁና ልባችሁን በጽዮን ላይ ጣሉት ያለማን ነው? ዳዊት ነው። በጽዮን ላይ ጣሉት። አልሰማችኋትም እንዴ? የሳሙኤል እናት ሐና ምሰሶ ጠጋ ብላ ንግርግር ነው ያለች። አንደኛ ሳሙኤል ምዕራፍ 2 ላይ ንግርግር አለች። አንቺ ሴት ሰክረሻል እንዴ አላት።
ካህኑ ረን ያልሰከርኩም ዘመን የጣለኝ ሴት ነኝ አለችው። እንደዚሁ የቸግሮኝ ልጅ አጥቼ ነው እንጂ ያልሰከርኩም አለችው። በእግዚአብሔር ይስማሽ አለች። በጽዮን ዝም ብላ ቄሱ እንደ ጅል ቢቆጥራት የጽዮን ግንቧን ተጠግታ አለቀሰች። እግዚአብሔር ሳሙኤልን የመሰለ ልጅ ሰጣት። ጽዮን ላይ ተናግሮ መልስ ሳያገኝ የሚቀር ጥያቄ የለም። እንደዚህ ሁሉ በታቦተ ጽዮን ልባችሁን ጣሉ እንደብታል። በድንግል ማርያም ላይም እናትነቷን፣ ድንግልናዋን፣ ንጽህናዋን ካመንበት ማመን ማለት ምን ማለት ነው? ሲቸግረን ሰላም ለኪ ማለት እንዘ ንሰግድ ንብለኪ ማርያም እመነን አስተበቋቂ ማሮናዊ ተማይጸነብኪ እናታችን ማርያም ብሎ የእመቤታችን የማርያምን ጸሎት መጸለይ ሞክሩት። አዛኝም አሁን ዝም ብሎ አሁን ሰው እስኪ አሁን ጎረቤት ተሰብስባችሁ እየተጫወታችሁ አንድ ልጅ ደርሶ አይኑ ፍጥጥ ቢል ምንድን ነው የምታደርጉት? አምቡላንስ ደውል ነው። ጥሩ ነው። አምቡላንስን ያደውሉ አላልኩም። ደውሉ ደግሞ ያላቅማችሁ ደግሞ እግዚአብሔር እንዳትፈታተሩ ደውሉን። የሚያገባኝ ነገር የለም። ግን እኔ የምነግራችሁ እምነታችን ግን ወዴት ነው ያለ? እንዲሁ ቀዝቃዛ ውሃ የግድ ቄስ መኖር ብቻ አለበት እንዴ? ቄስ ለለሳ እናንተስ እምነት የላችሁም? አልተሰጣችሁም? ለእናንተ እምነት ተሰጥቷችኋል። በቀዝቃዛ ውሃ ቀዝቃዛ ዘይቱን ውሃ ቀርታችሁ ያችን የእመቤታችን የማርያም ጸሎት ጸልያችሁ አባታችን ሆይ እመቤታችን የሰውን ችግር ከሚረዳ ልጅሽ ንገሪልኝ፣ እኔ ኃጢአተኛ ነኝ፣ አንቺን ይሰማሻል፣ ጥያቄን መልሽልኝ ብላችሁ አባታችን ሆይ ብላችሁ ርጭት ብታደርጉት እኮ ይድናል ነው የምላችሁ። እምነት አዲያኛ ሀብታለን አንጠቀምበትም። ጽዮንን እኮ እስራኤል ተጠቀሙባት። እኛ በእመቤታችን ግን ገና አልተጠቀምንም። ኢትዮጵያውያን እመቤታችን እንወዳለን እንጂ አልተጠቀምንባትም ገና። እውነቴን ነው። ብዙ በረከት ያላት እናት ነው ያለችን። ለዚያውም እንኩ እናት ብሎ ሰጥቶናል። እናት ያለው ልጅ ደግሞ ይቸግረዋል እንዴ? ደግሞ ሀብታም እናት ድሃ እኮ አይደለችም። ባለጸጋ ጸጋን የተመላሽ ሆይ በሉላችሁ። ምን የተመላሽ ነው ያለ? እመቤታችን ሀብታም እኮ ናት። ባለጸጋ እንደ ድንግል ማርያም ያለ በምድርም በሰማይም የለም። የድንግል ማርያምን ያህል ጸጋ ያለው ማለት ነው። የፈለጋችሁትን ትሰጣችኋለች። ደስታ ብትፈልጉ እሷን አዲያ ግን አይቀናንም። ሰው ወደ ድንግል ማርያም አይቀናውም። ስልክ ደውሎ አንድ ሰው ጋር ቢያወጋ ነው የሚቀናው። ወደ ድንግል ማርያም ግን አንዲት ሰላም ለኪ ብንጸልይ እኔ እውነቴን ነው ሞክሩት። እንደው መቼም እኔ ቅድስና ንጽህና የለኝም እንጂ እኔ ሞክሬዋለሁ። እውነቴን ነው። ምንም ነገር ሲቸግረኝ አንዲት ሰላም ለኪ ካልኩ ብዙ ችግር ሌላው ቀርቶ ዕቃ ሲጠፋኝ ሁሉ የእመቤታችን ጸሎት ከጸለይኩ አገኘዋለሁ። እመቤቴ ከልቤ ነው መግራቸው። ተጠፋኝ ሰይጣን እኮ ዕቃማ አጥፍቶ እኮ ያጉላላል። አታውቁም? በተለይ በረፈደብኝ ሰዓት ቁልፍ ያጠፋብኛል። ምን ይለና ፈልጌ እምቢ ሲለኝ ሰላም ለኪ ስል አገኘዋለሁ። እንደው ገና ሰላም ለኪ ብዬ እርመድ ስል ቁልፍ ወዳለበት ነው የሚወስደኝ። ይገኛል። እውነቴን ነው የምነግራችሁ። እንዴ እመቤታችን እንኳን ዕቃ ሰው ተፈልጎ የተገኘ በድንግል ማርያም ምክንያት አይደለም እንዴ? የሰው ልጅ ምን ሊያደርግ መጥቷል ነው ያለ? የጠፋውን ሊፈልግ በሉ እስቲ በሉ። ማቴዎስ ወንጌል ምዕራፍ 18 ላይ ጌታ የጠፋውን ልፈልግ መጥቻለሁ ብሏል። ከማን ተወልዶ ነው የጠፋውን የፈለገ? በድንግል ማርያም የጠፋ ሁሉ ይገኛል። የጠፋ ጸጋ ከሷ በተወለደው በኢየሱስ ክርስቶስ እሷን አማላጅ አድርገን እሱን ከለመን ነው የጠፋን ነገር ሁሉ ይገኛል። እግዚአብሔር ኢትዮጵያ ሰላም ጠፍቷታል፣ ፍቅር ጠፍቷታል፣ እምትጨብጠው አጥቷታል። በድንግል ማርያም እግዚአብሔር የኢትዮጵያን ክብር ፍቅር ይመልስልን፣ ሰላም ይስጠን፣ የሚያስጨንቀንን ነገር ሁሉ ከትከሻችን ያውርድልን። የሚበጠብጠንን በላያችን ሆኖ የሚበጠብጥን ጋኔን ካለ እግዚአብሔር በጽዮን በድንግል ማርያም ጸሎት አውርዶ ከእግራችን ላይ ይፈጥፍጥልን። ሁላችሁን የሚያስጨናንቃችሁን፣ የሚረብሻችሁን፣ የሚያሰቃያችሁን አጋንንት ቢኖር መድኃኔዓለም በአብ በወልድ በመንፈስ ቅዱስ ስም በእመቤታችን በድንግል ማርያም ጸሎት ከእግራችሁ በታች ይጣልላችሁ። ዛሬ ዳጎን ተቀጥቅጧል። በቅዱስ ጳውሎስ ቃል እግዚአብሔር አምላከ ሰላም ይቀጥቅጦ ለሰይጣን ታይተ እገሪክሙ ወስብሐት ለእግዚአብሔር አሜን።